ቤተክርስቲያን ውስጥ እግዚአብሔር እንዳለ የምታውቁት እስካሁን ድረስ ጥሎን እንዳልሄደ አምላካችን የምትረዱት ትላንትና የሰጠው ቅዱስ ሥጋና ክቡር ደም ዛሬም ሲዘጋጅ ሲሰጥ ምእመናን ሲቆርቡ ስለምንመለከት። ሁለተኛው እግዚአብሔር አምላክ ለቅዱስ ቤተክርስቲያን ትቶላት የሄደው እግዚአብሔርም ጭምር ከኛ ጋር እንዳለ እንድናውቅ ጠባቂያችን እንዳልተለየን የምናውቀው በመንፈስ ቅዱስ። ዛሬም ድረስ ቅዱስ ቤተክርስቲያን የመንፈስ ቅዱስ ሙቀት አልተለያትም። ዛሬም ድረስ ካህናት ይወጡባታል። ዛሬም ድረስ ዲያቆናት ይሾሙባታል። ዛሬም ድረስ ሊቃነ ጳጳሳት ይፈሩባታል። እንደ ቀላል አትመልከቱት ክርስቲያኖች። ይሄ ያንዳንዱ የሚደረገው በቤተ ክርስቲያን የሚፈጸሙ ምስጢራት በመንፈስ ቅዱስ የሚፈጸሙ እንደመሆናቸው እግዚአብሔር ትቶን እንዳልሄደ ምስክሮች ናቸው እነዚህ። ሶስተኛው እግዚአብሔር አምላክ ትቶልን የሄደውና እሱም እየጠበቀን እኛም በሱ እየተጠበቀን እንደሆነ እንድናውቅ የሚያስችለን ደግሞ ቅዱስ ቃሉ ነው። ይሄንን ታዲያ ቅዱስ ቃሉን እግዚአብሔር ከኛ ጋር እንደሆነም ጭምር ምስክር እንዲሆነን እኛ ለትምህርታችን መነሻ አድርገን ያነሳውላችሁ የመዝሙረ ዳዊት ላይ ያለውን ጥቅስ ነው። እግዚአብሔር እረኛዬ ነው የሚል ይሄንን ቃል የተናገረው ልበ አምላክ ቅዱስ ዳዊት ነው። ቅዱስ ዳዊት ምናልባት እግዚአብሔር እረኛዬ ነው ብሎ በተናገረበት ቅጽበት ላይ እንደዛ ብሎ ለመናገር የቻለበት የትሕትናውንና ራሱን ዝቅ ያደረገበትን መንገድ ማወቅ ያስፈልጋል። ቅዱስ ዳዊት ይሄንንና ሌሎችንም መዝሙራትን በሚዘምርበት ጊዜ ላይ አንዳንዶቹን መዝሙራት የዘመረው ገና በእረኝነቱ ወራት እሱ ራሱ ከብቶችን እየጠበቀ በነበረበት ጊዜ ማለት ነው። አንዳንዶቹን መዝሙራት ደግሞ ቅዱስ ዳዊት የዘመራቸው በንግስና ላይ ሆኖ ነው። ቅዱስ ዳዊትን ከነበረበት ከትንሽነቱ አንስቶ ትልቅ ቦታ ላይ ያደረሰውን እግዚአብሔር ከቦታ ቦታ ሲለዋወጥ የእግዚአብሔር እረኛነት አልተለወጠበትም። አንዳንድ ሰው እግዚአብሔር አምላክ ከነበረበት ቦታ ላይ አንስቶ የለመነውና የፈቀደበት ቦታ ላይ ሲያወጣው ትላንትና እግዚአብሔርን የሚጠራበትን አጠራር ይለውጠዋል። ትላንትና እግዚአብሔርን የሚመላለስበትን መንገድ ይቀይረዋል። ትላንትና ከውድቀቱ አንስቶት ከፍ ያለ ወንበር ላይ ያስቀመጠውን እግዚአብሔርን እሱ ከፍ ያለ ወንበር ላይ ሲቀመጥ እረኛዬ ማለት ያፍርበታል። ቅዱስ ዳዊት ትላንትና በጎችን በመጠበቅ ያለማመደው እግዚአብሔር ዛሬ ለሕዝብ እስራኤል በሙሉ ሹም አድርጎ ንጉሥ ሲያደርገው የምጠብቃችሁ እኔ ሳልሆን የኔንም የሚጠብቀኝ እረኛዬ ማን ነው አላቸው? እግዚአብሔር ነው አላቸው። እረኛዬ እግዚአብሔር ነው። እግዚአብሔር ለሁላችንም ጭምር እረኛ ስለሆነ እግዚአብሔር እረኛዬ ነው አለ። የእግዚአብሔር እረኝነት ከሁሉም የተለየ እረኝነት ነው። ለቅዱስ ጴጥሮስ እረኛ እንዲሆን ሲነግረው ራሱ ክርስቶስ መጀመሪያ እረኛ ሆኖ ነው። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ አምላካችን ልዑል እግዚአብሔር በገዛ አንደበቱ ሲናገር ሰምተናል። መልካም እረኛ እኔ ነኝ ብሎ ደግሞ እንደዛ ብሎ እኮ አላቆመም። የሚገርማችሁ መልካም እረኛ እኔ ነኝ ያለው ጌታችን ኢየሱስ ክርስቶስ እረኛው ደግሞ እንደ መልካምነቱ ነፍሱን ለበጎቹ አሳልፎ እንደሚሰጥም ተናግሯል። የትኛውም ነው የምላችሁ ሀገራችን ውስጥ ያለ እረኛ 1000 ዓመት በጎቹን ሊወድ ይችላል እንጂ ስለ በጎቹ ብሎ ግን ራሱን አሳልፎ አይሰጥም። 1000 ዓመት በጎቹ በቀበሮ ሲበሉ ድንጋይ አንስቶ ወይ ዱላ ይዞ አለበለዚያም ሮጦ ለማስመለጥ ይሞክራል እንጂ ከተኩላና ከነጣቂዎች አፍ በጎቹን አውጥቶ እንካኔን ብላኝ ብሎ የሚበላ እረኛ አናውቅም ከክርስቶስ ውጭ። እግዚአብሔር ጠባቂነቱ ከሚመጣብን መከራና ችግር ከመጠበቅ ባለፈ እኛ የምንገባበት መከራ ውስጥ እሱ መግባትን ራሱ ይመጣል እኛ እንድንወጣ።